ሰላም እንዴት ናችሁ? በዛሬው ቪዲዮአችን ዌብ ዲቨሎፕመንት ማለት ምን ማለት ነው፣ ሮድ ማፑስ ምንድነው፣ ምን ያስፈልጋል ዌብ ዲቨሎፐር ለመሆን የሚሉትን እናያለን ማለት ነው። በመጀመሪያ ዌብ ማለት ምን ማለት ነው፣ ሮድ ማፑን ከማየታችን በፊት ዌብ ማለት ምን ማለት ነው የሚለው እናያለን። ዌብ ማለት አንድ ሰው የሆነ ነገር ሰርች ሲያደርግ የሚመጣለት ነገር ማለት ነው። ብሮዘርን ተጠቅሞ ማንኛውንም ብሮዘር ልንጠቀም እንችላለን። ለምሳሌ ዋትስ ኮምፒውተር ብዬ ሰርች ባደርግ የሚመጣልኝ ነገር ዌብ ይባላል ማለት ነው። ዌብ ላይ ነው የሚመጣው ማለት ነው። ስለዚህ እሱን ዲቨሎፕ ለማድረግ የሚያስፈልገን ምንድን ነው የሚለውን እናያለን። ሮድ ማፑን እናያለን። በመጀመሪያ አንድ ሰው ዌብ ዲቨሎፐር ለመሆን ምንም ነገር አያስፈልገውም። ከመጀመሪያው ራሱ መማር ይችላል ማለት ነው። የሚያስፈልጉን ቋንቋዎች አሉ፣ ላንጉዌጅስ ብለን እንጠራቸዋለን። እነሱ ላንጉዌጆች መጀመሪያ ኤችቲኤምኤል ተብሎ ይጠራል። ኤችቲኤምኤል የምንለው ምንድነው? ብሮዘራችን ላይ እንዲወጣ የምንፈልገው ጽሁፍ የምንጽፍበት ላንጉዌጅ ማለት ነው። እሱ ኤችቲኤምኤል ይባላል። እነዛን ነገሮች ያወጣናቸውን ነገሮች ማሰማመር ስንፈልግ ላይ ከለር መቀባት ሊሆን ይችላል፣ ሳይዙን ማስተካከል ሊሆን ይችላል። እንደሱ ነገር መጨመር ስንፈልግ ደግሞ ሲኤስኤስ እንጠቀማለን። ካስኬዲንግ ስታይል ሽት ማለት ነው። ስታይል የምንሰጥበት ማለት ነው። ሌላኛው የሰራነው ዌብሳይት ወይም ዌብ ፔጅ ሪስፖንሲቭ እንዲሆንልን ስንፈልግ ጃቫስክሪፕት እንጨምርበታለን ማለት ነው። ስለዚህ አንድ ሰው እነዚህን ላንጉጆች ካወቀ ዌብ ዲቨሎፐር መሆን ይችላል ማለት ነው። ዌብ ዲቨሎፐር ዌብሳይት ሊሆን ይችላል፣ ዌብ አፕሊኬሽን ሊሆን ይችላል፣ ሲስተም ሊሆን ይችላል። እነዚህን ነገሮች ዲቨሎፕ ማድረግ ይችላል ማለት ነው። እነዚህን ኮርሶች ሁሉንም ፍሮም ዘ ስክራች ስለምንሰራቸው ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ስለዚህ ከመጀመሪያው እንጀምራለን። በመጀመሪያ ላይክ ማንኛውም ብራውዘር ሊሆን ይችላል። ለምሳሌ ክሮምን ልክፈትና የሆነ ሳይት ሰርች ላድርግና የሚመጣውን እንየው። ኦራይት፣ ለምሳሌ አንድ ሳይት ሰርች ላድርግና የሚመጣውን እንየው ምን ማለት እንደሆነ። እዚህ ጋር የፈለጋችሁትን ብራውዘር መጠቀም ትችላላችሁ። እኔ ክሮም ነው የተጠቀምኩት። W3 ስኩልስ ልበል። ስኩልስ ኦራይት። ማንኛውንም ነገር ሰርች ስታደርጉ በእንደዚህ መልክ ይመጣል ማለት ነው። ለምሳሌ ይሄ የW3 ስኩል ዌብሳይት ነው። እነዚህን ለመስራት የተጠቀሟቸው 3 ነገሮች ናቸው። HTML፣ CSS፣ ጃቫስክሪፕት። ስናሳድገው ሌሎችንም መጠቀም እንችላለን፣ ፍሬምወርኮችን መጠቀም እንችላለን። ቤዚክ ሌቭል ሲሆን ግን እነዚህን 3 ነገሮች ማወቅ ይኖርብናል ማለት ነው። HTML የምንለው እዚህ ጋር ለምሳሌ የተጻፉት ነገሮች እንዲወጡ ያደረጋቸው ፓርት ማለት ነው። እዚህ ጋር HTML፣ CSS፣ ጃቫስክሪፕት፣ እዚህ ጋር HTML ብሎ ይጽፋል። ይሄ የተጻፈው በHTML ነው ማለት ነው። HTML የሚጠቅመኝ ዌብ ብራውዘሩ ላይ እንዲወጣ የምፈልገውን ነገር ማንኛውንም ነገር የምጽፍበት በኤችቲኤምኤል ነው ማለት ነው። እዚህ ላይ ምን አድርገዋል? ከለር ቀብተውታል። ለምሳሌ W የሚለው እዚህ ጋር ከለር አለው፣ እዚህ ላይም ከለር አለ፣ እዚህ ጋርም ከለሮች አሉ። በተኖቹ የራሳቸው ዲዛይን አላቸው፣ የራሳቸው ስታይል አላቸው። እነዚህን ደግሞ እንድናደርግ ወይም የራሳቸውን ስታይል እንድንሰጥ የሚያደርገን CSS ተብሎ ይጠራል። ካስኬዲንግ ስታይል ሽት ማለት ነው። ሌላኛው የሆነ በተን ክሊክ ስናደርግ እኛ ጋር ሪያክት የሚያደርግ ከሆነ ምን ይባላል? ጃቫስክሪፕት አለው ማለት ነው። ጃቫስክሪፕት ለምሳሌ የሆነ በተን ክሊክ እናደርግ፣ ይሄኛው ሊንክ ነው። ከአንዱ ወደ አንዱ ሲሄድ ነው እያሳየኝ ያለው። ሄር ሳይኒን ስል የሆነች ፖፕ ነገር መጣች ማለት ነው። እዚህ ጋር ያለችዋ ነገር ላይክ ሳይኒን ስል የሆነች ተጨማሪ ፖፕ አፕ ሜሴጅ ነገር መጣች ማለት ነው። እሷ ጃቫስክሪፕት ተጠቅመው ነው ያመጡት ማለት ነው። ስለዚህ እኔ የሰራሁት ነገር ዩዘሩ ጋር ሪያክት የሚያደርግ ከሆነ ዩዘር የሆነ በተን ክሊክ ሲያደርግ የሆነ ነገር እንዲመጣለት የሚፈለግ ከሆነ ጃቫስክሪፕት ኮድን እንጨምርበታለን ማለት ነው። ስለዚህ እነዚህን 3 ፕሮግራሚንግ ላንጉጆች ካወቅ ዌብ ዲቨሎፐር መሆን እንችላለን ማለት ነው። ፍሮም ዘ ስክራች ኔክስት ቪዲዮ ፍሮም ዘ ስክራች እንጀምራለን። HTML እንዴት እንደምንጀምር፣ ከዛ CSS እንዴት እንደምንሰጠው፣ ጃቫስክሪፕት እንዴት እንደምንጨምር ከመጀመሪያው ጀምረን እስከ መጨረሻው ድረስ እንቀጥላለን ማለት ነው። ዌብ ዲቨሎፕመንት በ3 ነው የሚከፈለው። የመጀመሪያው ፍሮንት ኢንድ እንለዋለን። ፍሮንት ኢንድ ማለት ኢንተርፌሱ ነው። አንድ ዌብሳይት የሚኖረው ኢንተርፌስ ፍሮንት
ኤንድ ይባላል። ከለሩ ሊሆን ይችላል፣ አቀማመጡ ሊሆን ይችላል። ማንኛውም የሰው እኛ የምናያቸው ነገሮች በሙሉ ምን ይባላሉ? ፍሮንት ኢንድ ይባላሉ። ስለዚህ እነዚህን ፍሮንት ኢንድ ለማጥናት ነው ይህንን 3 ፕሮግራሚንግ ላንጉጅ ማወቅ የሚኖርብን ማለት ነው። ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት የምንለው ፍሮንት የሚታየውን ነገር ብቻ ዲቨሎፕ ለማድረግ። ሌላኛው አካል ደግሞ ባክ ኢንድ የሚባለው ነው። ባክ ኢንድ የምንለው ደግሞ ምንድነው? ከጀርባ ማለት ነው። ከጀርባ ከሚታየው ጀርባ። ለምሳሌ የሆነ በተን ክሊክ ሳረግ የሆነ ነገር ሪስፖንስ እንዲሰጠኝ ስፈልግ ወይንም ሬጂስተር የሚያደርግ ነገር ቢሆን የሆነ ዳታቤዝ ላይ ወስዶ እንዲያስገባልኝ ስፈልግ ማለት ነው። ሬጂስተር ሳደርግ ፉል ኢንፎርሜሽን ልመዘግብ እችላለሁ። ሬጂስተር የሚል በተን ክሊክ ሳደርግ የሆነ ዳታቤዝ ላይ ሂዶ እንዲቀመጥ ማየት ስፈልግ ደግሞ ከዛ ዳታቤዝ አውጥቶ እንዲያሳየኝ ስንፈልግ ባክ ኢንድ ይባላል። ባክ ኢንድ ዲቨሎፕ ለማድረግ ቤዚካሊ 3 ነገር ነው የሚያስፈልገን። የመጀመሪያው ምንድነው? ስለ ዳታቤዝ ማወቅ ነው። ዳታቤዝ ምን ማለት ነው? ስለ ዳታቤዝ ማወቅ ይኖርብናል። ሌላኛው ዳታቤዝን ፕሮሰስ የምናደርግበት ላንጉጅ ማወቅ መቻል ይኖርብናል። ብዙ ጊዜ ኤስኪዩኤል ነው የምንጠቀመው። ኤስኪዩኤል ላንጉጅ ነው ከዳታቤዙ ጋር ኢንተራክት የምናደርግበት ማለት ነው። ሌላኛው ፒኤችፒ ሊሆን ይችላል፣ ፓይተን ሊሆን ይችላል። ማንኛውም ባክኢንድ ባክኢንድ ላንጉጆች አሉ፣ እነሱ መጠቀም እንችላለን ማለት ነው። ብዙ ጊዜ የሚለመደው ግን ፒኤችፒ ነው። ሰው ከመጀመሪያው ጀምረን ፍሮንት ኢንድ እንደገናም ባክ ኢንድ የሚለውን ፍሮም ዘ ስክራች ጀምረን እናያለን ማለት ነው። በዚህ ቻናሉን ሰብስክራይብ በማድረግ ይጠብቁን።